ሄሎ ፋም እንዴት ናችሁ? ዌልካም ባክ። ኤንድ ዛሬ የምናየው እንግዲህ ጎግል ፎርም እንዴት ክሬት እንደምናደርገው ነው። ጎግል ፎርም ክሬት የምናደርገው መጀመሪያ ላይ ጎግል ፎርምን ክሬት ለማድረግ ጀስት ጎግል ክሮም ላይ ትገባላችሁ። ዜን ጎግል ዶት ኮም ብላችሁ ትገባላችሁ። ዜን እዚህ ላይ መታችሁ ጎግል አፕ እዚህ ላይ ክሊክ ታደርጋላችሁ። ዜን ዝቅ ታደርጋላችሁ። ዜን ፎርምስ የሚለውን ክሊክ ታደርጋላችሁ። ዜን ፕላስ አይኮኑን ነክታችሁ እዚህ ከገባችሁ በኋላ ጀስት ኤዲት ማድረግ ነው። ሶ እዚህ ላይ ታይትል ፎርም በሚለው ላይ ታይትላችሁን ታስገባላችሁ፣ የፎርማችሁን ታይትል ማለት ነው። ዜን ሁለተኛ ላይ ፎርም ዲስክሪፕሽኑን ትጽፋላችሁ ማለት ነው። ዲስክሪፕሽኑን ከጻፋችሁ በኋላ ቀጥታ ወደ ኩዌስችኖቹ ከመሄዳችን በፊት አንዳንድ የምንፈልጋቸው ኢንፎርሜሽኖች እንደመሰብሰብ እዚህ ላይ ሾርት እናዘጋጃለን ማለት ነው። እዚህ ላይ ማልቲፕል ቾይስ የሚለው ላይ እንገባለን። ዜን ሾርት አንሰር የሚለውን እንመርጣለን። ሾርት አንሰር የሚለውን ከመረጥን በኋላ ታይትል ኩዌስችን የሚለው ላይ መጠየቅ የምንፈልገውን እንጽፋለን ማለት ነው። ዜን ፎር ኤግዛምፕል ዊ ካን ራይት ፉል ኔም ሬስፖንደንት ፉል ኔም የሚያስገባበትን ሾርት አንሰር እናዘጋጃለን ማለት ነው። እዚህ ፉል ኔም እንላለን። ዘን ሾርት አንሰር ቴክስት ይላል፣ እንደዚህ እንጽፋለን ማለት ነው። እንደዚህ ካስገባን በኋላ አንድ ሌላ እንጨምራለን ማለት ነው። ፕላስ አይኮኑን ነክተን ሾርት አንሰሩን እንደግማለን ማለት ነው። ፎን ነምበር፣ እንደዚህ ኢሜል ምናምን ብለን መቀጠል እንችላለን። የምንፈልገውን ኢንፎርሜሽን መጠየቅ እንችላለን ማለት ነው። እንደዚህ ሰው ዜን ቀጥታውን ኩዌስችኖችን ፎርም ወደ ማድረግ እንሄዳለን ማለት ነው። ሰው እዚህ ላይ መልቲፕል ቾይስ የሚለው ላይ እናደርጋለን ማለት ነው። እዚህ ላይ ኩዌስችናችን ለመጀመር ማለት ነው። ሶ ኩዌስችናችን እንጽፋለን። ዜን ኦፕሽኖችን እናስገባለን። እንደዚህ ሲሚላር ወይ ማስገባት እንችላለን ማለት ነው። እንደዚህ አስገብተን ከጨረስን በኋላ እንደዚህ እንሰራለን ማለት ነው። እስከ 10 አስገብቼ ላሳያችሁ ማለት ነው። አንድ የምነግራችሁ ባይ ዲፎልት እንደዚህ አይመጣላችሁም። ሪኳየርድ ብሎ ኦን አያደርግላችሁም። መጀመሪያ ስትከፍቱት ኦፍ ሆኖ ነው የምታገኙት። ሰው ይሄን ኦን ማድረግ አለባችሁ። ይሄ ምን ላይ ነው የምጠቅማችሁ? ሪስፖንደንታችሁ ጥያቄውን ፓርቲሲፔት የሚያደርገው ሬስፖንደንት ማለት ነው ጥያቄውን ሳይሰራ ሰብሚት ማድረግ አይችልም ማለት ነው። ይሄን ሪኳየርድ ኦን ማድረጋችሁን ለዛ ነው የምጠቅመው። ጀስት ኦን አድርጉት። ኦን ስታደርጉት ጀስት ሬስፖንደንታችሁ ጥያቄውን ሳይሞላ ሰብሚት ማድረግ አይችልም ማለት ነው። ሳታደርጉ ግን እንደዚህ ኦፍ ሆኖ ካለ ሰብሚት ላያደርግበት ይችላል ማለት ነው። ጥያቄው መልስ ሳይኖረው እንደዚህ ልመለስለት ይችላል ማለት ነው ሬስፖንደንታችሁ ማለት ነው። ኦን ማድረግ አለባችሁ እችን ሴቲንግ ናው። አንዳንድ ሴቲንጎችን አሳያችኋለሁ ማለት ነው። ወደ ዲቴይል ሴቲንጎቹን እንሄዳለን። ሜክ ዲስ ኩዊዝ ይላል። ኦፕን ታደርጋላችሁ። ይህ ምንድን ነው የሚያስለው? ጀስት በኩዊዝ ፎርም ማለት ነው መልስ ማስገባት ትችላላችሁ ማለት ነው። ኩዊዝ ፎርሙን ኦፕን ካደረጋችሁ በኋላ እሱን ኦፕን ታደርጋላችሁ ኩዌስችን ፎርም ክሬት ለማድረግ ከፈለጋችሁ ማለት ነው። እዚህ ላይ ሁለት ኦፕሽኖችን ያስመርጠናል ማለት ነው። ኢሚዲየትሊ አፍተር ኢች ሰብሚሽን ይላል። ሁለተኛ ላይ ሌተር አፍተር ማኑዋል ሪቪው ይላል። ይሄ ምንድን ነው? መጀመሪያ ላይ ኢሚዲየትሊ አፍተር ኢች ሰብሚሽን የሚለው ጀስት ጥያቄያችሁን የሚሰራ ጀስት ሪስፖንደንታችሁ ማለት ነው ጥያቄውን ሰርቶ ሰብሚት ባደረገበት ጥያቄውን ሰርቶ ከጨረሰ በኋላ አውቶማቲካሊ ቪው ስኮር ይለዋል። ጀስት አውቶማቲካሊ ስኮሩን ማየት ይችላል ማለት ነው። ግን ላተር አፍተር ማኑዋል ሪቪው የሚለው እናንተ ናችሁ ሳትገድባችሁ ሴት ታደርጋላችሁ በራሳችሁ ማለት ነው። እናንተ በፈለጋችሁት ሰዓት እንዲያይ ማለት ነው ሬስፖንደንታችሁ መልሶቹን እና ስኮሩን ማየት የሚችለው እናንተ በፈለጋችሁ ሰዓት ስኮሮቹን እንድታይ ሰዓት መገደብ ትችላላችሁ ማለት ነው። እሱ ነው የሚያስችለን ሁለተኛ ማለት ነው። ፎር ኤግዛምፕል ኢሚዲየትሊ የሚለውን ጀስት ኢሚዲየትሊ ብለን ስንሰራው ምንድን ነው የሚያደርገው? እንደዚህ ሬስፖንደንታችሁ ሰርቶ ከጨረሰ በኋላ ሰብሚት ሲለው ጀስት ቪው ስኮር የሚለው አውቶማቲካሊ ይመጣለታል። እንደዚህ ማየት ይችላል ማለት ነው። በት ሌተር አፍተር ማኑዋል ሪቪው የሚለው እናንተ ናችሁ ሰዓት ሴት የምታደርጉት ማለት ነው። ቀጣይ ላይ እነዚህ ሶስቶቹ ኦን ይሁኑ። እዚህ ላይ ባይ ዲፎልት ለእናንተ 0 ብሎ ነው የሚመጣላችሁ። ግን እናንተ አንድ ጥያቄ ስንት ፖይንት መያዝ እንዳለበት በራሳችሁ ሴት ማድረግ ትችላላችሁ ማለት ነው። 1 2 3 ማድረግ ትችላላችሁ። ኦር ኢንዲቪጁዋልን በኋላ ላይ ያሳያችኋለሁ። ኢች ኩዌስችን እያንዳንዱ ጥያቄዎች የራሳቸው ቫሊዩን ማኖር ትችላላችሁ ማለት ነው። 1 2 3 እሱን አሳያችኋለሁ በኋላ ላይ። ጀስት ባይ ዲፎልት
ኦል ኩዌስችንስ ማለት ነው። ፖይንት የሚይዙት አንድ ነው ማለት ነው። እዚህ ላይ ግን መቀየር ትችላላችሁ። ፎር ኤግዛምፕል ሌት ላድርገው ሪስፖንስስ ይላል እዚህ ጋር ማኔጅ ሃው ሪስፖንስስ ኮሌክትድ ፕሮቴክትድ ይላል። ሶ ኮሌክት ኢሜል ኖ ዱ ኖ ኮሌክት ማለት ትችላላችሁ። ኖ ወሪ ሂር የፈለጋችሁ ማድረግ ትችላላችሁ። አለው ሪስፖንስ ኤዲቲንግ የሚለው እዚህ ላይ ምንድን ነው? ሪስፖንስስ ካን ቢ ቼንጅድ አፍተር ቢንግ ሰብሚትድ ሪስፖንደንታችሁ ሰብሚት ካደረገ በኋላ ተመልሶ ኤዲት ማድረግ ይችላል ማለት ነው። ፎርሙን ጥያቄዎችን ኤዲት ማድረግ ይችላል፣ መልሱን ሊቀይር ይችላል ማለት ነው። ይሄን ሌት ካረጋችሁ ማለት ነው፣ ካበራችሁት እንደዚህ አብርተን እስቲ ፎር ኤግዛምፕል ሰብሚት አድርጎ ከጨረሰ በኋላ ሬስፖንደንቱ ኤዲት ዩር ሪስፖንስ የሚለው እዚህ ላይ ይመጣለታል። ክሊክ በማድረግ ኤዲት ማድረግ ይችላል ማለት ነው። እንደዚህ ማለት ነው። በፊት የመለሰው መልሶች አሉ። ሶ ወደ ፈለገው ቀይሮ ሰብሚት ማድረግ ይችላል እንደዚህ። ሶ ሞስትሊ አይ ዶንት ሪኮሜንድ ዚስ ሴቲንግ ዶንት አለው ኢት ኦፕን አታርጉት። ጀስት አንዴ ከሰራ በቃ ሰራ። ሶ ኤዲት የሚለውን ኦፕን ባታረጉ ነው የሚሻለው። ሶ እዚህ ላይ ሊሚት ቱ ዋን ሪስፖንስ ይላል። ሪስፖንደንትስ ዊል ቢ ሪኳየርድ ቱ ሳይን ኢን ቱ ጎግል ይላል። ይሄ ኦፕን ይሁን ኦን አድርጉት። አሁን ቀመጥ ሶ ፕሬዘንቴሽን ይላል። ማኔጅ ሃው ዘ ፎርም ኤንድ ዘ ሪስፖንስስ አር ፕሬዘንትድ ይላል። እዚህ ሾው ፕሮግሬስ ባር ኦፍ ኮርስ ኦን አድርጉት ሪስፖንደንቱ እንዳያዩ ማለት ነው ፕሮግሬሱን። ሶ ሻፍል ኩዌስቸነር ይላል። ይሄ ምንድን ነው የሚያደርገው? ጀስት ራንደምሊ እናንተ ባዘጋጃችሁት ኦርደር ሳይሆን ጀስት ራንደምሊ ነው የሚመጣለት ለሬስፖንደንቱ ማለት ነው። ፎርሙ ጀስት ራንደምሊ ነው እንትን የሚያደርገው። ኩዌስችን ኦርደሩን ጀስት አደበላልቆ ነው የሚሰጠው ማለት ነው። ሶ ሲምፕሊ ጀስት ሻፍል ኩዌስችን ኦርደር ጥሩ ነው፣ መጠቀም ትችላላችሁ። ኦኬ እዚህ ላይ ኮንፈርሜሽን ሜሴጅ ኤዲት ማድረግ ትችላላችሁ። እዚህ ላይ ቪው ሪዛልት ሰመሪ ይላል። ይሄ ምንድን ነው? ጀስት አይ ሪኮመንድ ዲስ ምንድን ነው የሚያደርገው? ቪው ሪዛልት ሰመሪ የሚለው ቢፎር ሲንግ ዘ ስኮር ማለት ነው። ሬስፖንደንቱ ስኮሩን ሳይ በፊት ጀስት ኩዌስችኖቹን መልሱን ሰጥቶ ሰሚት ካደረገ በኋላ የመለሳቸውን መልሶች ማየት ይችላል ማለት ነው። እንደገና ግን ይሄ ኤዲት ማድረግ አያስችለውም። ጀስት ሬስፖንደንቱ ኤዲት ማድረግ አይችልም፣ ግን የመለሰውን መልሶች ማየት ይችላል ማለት ነው። እንዴት ነው ቪው ሪዛልት ሰማሪ የሚለው ላይ ኦን አድርገን እንይ እስቲ። እዚህ ላይ ኦን ስናደርገው እንዴት ነው የሚያመጣለት? ፎር ኤግዛምፕል ኦን እናድርገው። ኦን አድርገን እንይ። ሰዎችን እናብራታለን። ኦ ማይ ጋድ ኦን ኢት ፕሊዝ ዳትስ ኢናፍ ኦን ኢት ኦን አድርገን እኔ እንደዚህ ነው የሚያመጣለት። ያቭ ሪስፖንድ ይላል። ግን እዚህ ላይ ምንድን ነው የሚያመጣው? ሲ ፕሪቪየስ ሪስፖንስስ ይላል። ሲ ፕሪቪየስ ሪስፖንስስ የሚለው ላይ ነክተን ስናየው ጀስት እዚህ ላይ እንዴት ነው የሚያመጣው? ሪስፖንስ ነው። እንደዚህ ያመጣለታል ማለት ነው። እንደዚህ ቀዩን፣ ቢጫውን፣ አረንጓዴውን እንደዚህ ቢጫውን፣ ቀዩን፣ ቢጫውን እንደዛ አድርጎ ሰማያዊ እንደዚህ አድርጎ የመለሳቸውን እሱ የመለሰውን 100% አድርጎ ያስቀምጥለታል ማለት ነው ለሬስፖንደንት። እንደዚህ ነው። ይሄን ሴቲንግ ብትጠቀሙ ጥሩ ነው። አይ ሪኮመንድ ኢት። ዲሴብል አውቶ ሴቭ ፎር ኦል ሪስፖንደንትስ ይላል። እቺን ኦፍ ማድረግ አለባችሁ። ምንድነው ማድረግ መሰላችሁ? ኦን አድርገን እኔ ኦን ስናደርገው ሬስፖንደንትስ ዊል ሉዝ ዜር ፕሮግሬስ ኢፍ ዜር ብራውዘር ክሎዝስ ኦር ሪፍሬሽስ። አሁን ከሊንኩ ከወጡ ማለት ነው ኦር ጀስት ብራውዘር ክሎዝ ካረገ በሆነ አጋጣሚ ፎር ኤግዛምፕል ማብራት ሊጠፋ ይችላል። ኮኔክቲቭ ኮምፒውተር ሆነ ሊወጡ ይችላሉ። መውጣት አይቻልም ማለት ነው። አንድ ከወጡ ወጡ፣ በቃ ዲሴብልድ። ሴቭ አያደርግላቸው እንደገና ነው የሚጀምሩት ማለት ነው። ፕሮግሬሳችሁን ቅድመ መለሱት እንደዛው አይቀርም ማለት ነው። ጀስት እንደገና ነው መልሱን የሚሰሩት ማለት ነው። ከመጀመሪያ ማለት ነው አንድ ብሎ ይጀምራሉ ማለት ነው። ይሄን ለማስቀረት ደግሞ አነብል ማድረግ አለባቸው። ኦፍ አድርጉት ይችን ሴቲንግ። አይ ዶንት ሪኮሜንድ ኢት። ዲፎልትስ ይላል። ፎርም ዲፎልትስ ሴቲንግስ አፕላይድ ቱ ዲስ ፎርም ኤንድ ኒው ፎርምስ ይላል። እዚህ ላይ ገብተን ዱ ኖት ኮሌክት ይችላላችሁ ኦር ቬሪፋይድ ይላል። ኦር ሪስፖንደር ኢንፑትን ማድረግ ትችላለ። ሪስፖንደር ኢንፑት ብትሉት ማለት ነው። እዚህ ላይ ባይ ዲፎልት ይሄ ሾርት ይመጣለታል ማለት ነው። እንዴት ነው? ኢሜይሉን ይጠይቃል ማለት ነው። የሪስፖንደንቱን ኢሜይሉን ይጠይቃል፣ የሚገባበትን ኢሜይል ማለት ነው። ይሄ ባይ ዲፎልት ይመጣለታል። ፎር ኤግዛምፕል ይችን ዩት
ኩዌስችን ነምበር 10 ይላል። ይሄ ሸፍል ኩዌስችን የሚለውን ስንጠቀም ጀስት ረንደምሊ ነው ሊስት የሚያደርገው ኦርደር አይዝም ማለት ነው። ቅድም ያሳያችሁ ኦር ሸፍል ኩዌስችን የሚለው ማለት ነው። ሸፍል ኩዌስችን ኦርደር ሰምቲንግ ደከመኝ እንዴ። ሰብስክራይብ ላይክ ስታደርጉ ኮይኔ ቻርጅ ይደረጋለሁ። ይሄ ኢሜል እንዲጠይቀው ነው የሚያደርገው። ጀስት ሪስፖንደር ኢንፑት የሚለው ሳትጠይቁ ኮሌክት ማድረግ ትችላላችሁ። አይ ሪኮመንድ ኢት በት ዩ ካን ናት ዱ ኢት። ሶ ኩዌስችን ዲፎልት ይላል። ኦኬ እንደገና ዝም ኩዌስችን ዲፎልት የሚለው ሜክ ኩዌስችንስ ሪኳየርድ ባይ ዲፎልት። ይህን ሴቲንግ እያንዳንዱ ጋር ሂዳችሁ ኩዌስችኖቹ ማለት ነው ጀስት ኦን ከምታደርጉ እዚህ ላይ ኩዌስችኖችን ኦል ኦፍ ኢት ኦን ማድረግ ትችላላችሁ። እዚህ ጋር መጨረሻ ላይ ያለች ዩ ካን ዱ ላይክ ዲስ ዊ ሃቭ ዳን ኢት ኩዌስችንስ። እንግዲህ እዚህ ጋር ቅድም ሁሉንም ኩዌስችኖችን ፖይንት ሰተናል። ሁለት ምናምን አሳይቻቸዋለሁ። ሁሉንም ስናደርገው ነው። እዚህ ላይ ግን ኤዲት ማድረግ እንችላለን። ኩዊዝ ፎርምን ብለናል። እሱ ይሄ ኦፕሽን እንዲመጣልን ነው የሚያደርገው። ሶ እዚህ ላይ አንሰር ኪ የሚለው ላይ እንመጣለን። እሱ ላይ ነክተን እዚህ ጋር ኮሬክት ኦር ትክክለኛው መልስ ማለት ነው ብለን የምናስበው ኦር ትክክለኛው መልስ የምንለው እኛ እናስገባለን። ራይት እናደርጋለን። እዚህ ጋር ፎር ኤግዛምፕል ቢ እንላለን። ዘን ፖይንት መስጠት እንችላለን ማለት 2-3 ማድረግ እንችላለን፣ ማሳደግ እንችላለን፣ መቀነስ እንችላለን። ሰው እዚህ ላይ የዚህ ኩዌስችን ብቻ ማለት ነው የሱ ብቻ ይሄ ጥያቄ የሚይዘው ፖይንት እዚህ ላይ ገብተን ነው ፖይንቱን አጀስት የምናደርገው ማለት ነው። እዚህ ላይ አጀስት ማድረግ እንችላለን። እንደዚህ ሁሉንም አንሰር ኪ እያልን ጀስት መልሶቹን መጨመር እንችላለን ማለት ነው። ሶ በጣም አሪፍ ፊቸር እዚህ ጋር አድ አንሰር ፊድባክ ይላል። እዚህ ላይ ምን ማድረግ ትችላላችሁ? አንሰራችሁ ላይ ዲስክሪፕሽን ማስቀመጥ ትችላላችሁ። አድርጋችሁ እንደዚህ ከጨረሳችሁ በኋላ ደን ትላላችሁ። ደን ካላችሁ በኋላ ጀስት ሴቲንጉን እንደዚህ ካስተካከልነው በኋላ ፓብሊሽ እንላለን። ፓብሊሽ የምትለውን በተን እንነካለን። ጀስት ክሊክ አድርጉት። ዘን እዚህ ላይ መታችሁ እንግዲህ ማድረግ ትችላል መስላችሁ። ሰው ኤኒዋን ዊዝ ሊንክ አክሰስ ማድረግ ይችላል ማለት ነው። ማንም ሊንኩን አክሰስ ካደረገ ጀስት ማንም ጥያቄውን ሊሰራ ይችላል ማለት ነው። ግን ላተር ማኔጅ ማድረግ ትችላላችሁ፣ ሊሚት ማድረግ ትችላላችሁ ማለት እንደፈለጋችሁት። ሰው ፓብሊሽ እንላለን። ዲስ ፓብሊክ ፓብሊሽ ካልነው በኋላ ጀስት እንደዚህ ኮፒ እናደርጋለን ማለት ነው። ሊንኩን ሾርተን ማድረግ እንችላለን ዩአርኤሉን። ሰው ሾርተን አድርገን አሳጥረን ኮፒ እናደርጋለን ማለት ነው። በፈለጋችሁ ኮፒ ማድረግ ይችላላችሁ እዚህ ጋር መታችሁ ምናምን ማለት ነው። ሶ እዚህ ላይ የሚያሳየው በጣም ጠቅመው ጀስት ሺቱ ነው። ሺት ማዘጋጀት ይችላል ማለት ነው። እንደ ስፕሬድሺት እንደ ኤክሴል ማለት ነው። ሶ እዚህ ላይ ሪስፖንስስ ይላል፣ ሊንክ ቱ ሺትስ ይላል። ይህ ምንድን ነው የማደርገው መሰላችሁ? ሪስፖንሶቹን ወደ ስፕሬድሺት ይልኳል ማለት ነው። ጥያቄም የሰሩትን ሁሉንም ሰብስቦ በስፕሬድሺት ፎርም አጀስ አድርጎ ያስቀምጥልናል ማለት ነው። እንዴት እንደምናደርገው እኔ ክሊክ ኢት ዋንስ ኤንድ ዜን create a new spreadsheet ይላል። untitled form response, so you can title it out. So create a new spreadsheet ይላል። create ትላላችሁ። ዜን እንደዚህ create አድርጎ ይዘጋጃል ማለት ነው። እዚህ ጋር ታይም ስታምፕ አለ፣ ኢሜል አድሬስ አለ፣ ስኮር ፉል ኔም፣ ፎን ነምበር እና እያንዳንዱ ጥያቄዎችን ጀስት ከመልሱ ጋር ኮሌክት አድርጎ ያስቀምጣል ማለት ነው። በዚህ ሊስት ላይ ሊስቱ እንደዚህ ነው የሚቀመጠው ማለት ነው። ዘን እንመለሳለን። ፓብሊሽ ካደረጋችሁ በኋላ እዚህ ጋር ነው አንዳንድ ሴቲንጎችን አጀስት እናደርጋለን። እዚህ ጋር ለምሳሌ አክሴፕቲንግ ሪስፖንስስ ይላል። ይሄ ምንድን ነው? አክሴፕቲንግ ሪስፖንስስ የሚለው ኦን ሆኖ ካለ ፎርሙ ሪስፖንስን ይወስዳል ማለት ነው። ጀስት እየሰራ ነው ማለት ነው። ስቲል ግን ኦፍ ባረጋችሁ ታይም ላይ ሪስፖንሱን መቀበል ያቆማል ማለት ነው። ሶ አሁን እሱን ተውትና ጀስት ሴት ክሎዝ ዴት ኦር ሪስፖንስ ሊሚት ይላል። ይሄ ሁለት ኦፕሽን ነው አለ። ሁለት ኦፕሽን ኦን ዴት ይላል። ዩ ቹዝ ዴት ኤንድ ታይም እና ዴትን ጀስት አጀስት ታደርጋላችሁ ማለት ነው። ትመርጣላችሁ ፎርማችሁ ማለት ነው። ፎርማችሁ ስራ የሚያቆምበት ሰዓት ማለት ነው ሴት ታደርጋላችሁ። ደግሞ እንደዛውም አክሰስ በተደረገው ሪስፖንሶች ቁጥር አጀስት ማድረግ ትችላላችሁ። after a number of responses after this much number of responding ማለት ነው ፎርማችሁ ይቆማል ማለት ነው። ጀስት እናንተ ያስገባችሁት የሬስፖንደንት ቁጥር or የሬስፖንስ ቁጥር ማለት ነው። ጀስት እዚህ ላይ ሰዓቱንና ዴቱን ሴት ስናደርገው ጀስት እንገባለን። ክሊክ on it and you can adjust like this ሰዓት ከደቂቃዎቹ ጋር እናስገባለን፣ ሴቭ እናደርጋለን። አሊያም after a number of responses የሚለው ላይ የሬስፖንሶችን ቁጥር እንጽፋለን። እንደዚህ ሴት እናደርጋለን፣ ሴቭ እናደርጋለን። ዘን ሶ እንደዚህ ኤዲት ማድረግ ኮፒ ማድረግ እንችላለን። we can copy like this and create it
እንደዚህ ጎግል ፎርም መስራት ትችላላችሁ ማለት ነው። ሶ ዲስ ኢዝ ኦል አባውት ኢት ኤንድ ሪስፖንሶቹ እንደዚህ ነው። ስፕሬድሺት ላይ የሚመጣላችሁ የሬስፖንደንት ሊስቶችን ያስቀምጣል። ኔማቸውን፣ ታይም ስታምፑን፣ ኢሜል አድራሻቸውን፣ ስኮራቸውን፣ ፉል ኔም፣ ፎን ነምበር ኤንድ ዋት ዩ ዋንት ኤንድ ሴት ኢት ኦን ዘ ፎርም ማለት ነው። እዚህ ላይ ሊስት ያደርግላችኋል። ኤንድ ዲስ ኢዝ ኦል አባውት ኢት ዊ ሃቭ ፊኒሽድ ዩ ካን ክሬት ናው ዩር ጎግል ፎርም ማለት ነው። እንደዚህ መስራት እንችላለን። ቴንክ ዩ። ቻናላችን ደግሞ ሰብስክራይብ፣ ላይክ፣ ሼር አድርጉት። አበረታቱን። ባይ